ዶክተር ደብረጽዮን የፕሪቶሪያ ስምምነት ላይ ተቃውሞም በረው በሁኔታች ያልተወሩ ሚስጥሮች ወግኝተናል ከኛ ጋር ሁኑ። ብዙ ሰዎች የሚያስተውሉት ጉዳይ ህወሓትን ስለማይደግፉ በፓርቲው ውስጥ ያሉ ጉዳዮችን ባለማስገባት ወደ ቸልተኝነት የመሄድ ዝንባሌ ነው። እየተነገረ ያለውንና ምን እየተሰራ እንደሆነ ለሚነሱ ጥያቄዎች የንቀት ክስተቶችንም አስተውያሉ። ግን ይህ መሆን የለበትም ብዬ አምናለሁ። ወደድንም ጠላን እያንዳንዱ ስብሰባ ህይወታችንን ሊነካ ይችላል። አንድ የታዘበው ነገር ቢኖር እንደ ትግራይ ህዝብ ስለ ፖለቲካ የሚያወራ የለም። የትግራይ ተወላጆች ማህበረሰብ ግን እሱ በሚመራው ገዢ ፓርቲ ውስጥ ምን እየተደረገ እንዳለ አያውቅም። የፓርቲዎቹ መግለጫዎች ሲበዙ ሰልችቶታልና አመኔታ ያጣ ሲሆን በመረጃ እጦት ወደ ተለያዩ መላምቶች እና ትንታኔዎች ውስጥ ሲገባ እያያችሁት ነው። መግለጫ ወንበር የሚለው ቃል በመስመር ሲተካ ታገኛላችሁ። አወዛጋቢው ስብሰባ አልቋልና ሌላ ክርክር የመስመርና የአንድነት መግለጫውን ይጽፋል። ነገር ግን ወደፊት ከመሄዶ በፊት ግልጽ ማድረግ ያለብዎት አንድ ነገር ይኸውና፣ ከሚበሉት ምንም አይጠቅሙም። ለአቶ ጌታቸው ቅርብ ነን ብለው ሰዎች ወደ ቡድኑ ቢልኩም ከትግራይ ክርክር የሚቀድምበት ጊዜ ላይ ደርሰሃል። ጦርነት ሰልችቶሃል፣ ደህና ነኝ ስትል ወደ መልስ ወርደሃል። ሁለት እግርና ሁለት ዓይን እንዳለህ አምነህ ሳትነግርህ ራስህን ዘርጋ። አንደኛው ወገን በአቶ ጌታቸው ረዳ እየተመራ የፕሪቶሪያን ስምምነት ለማስከበር ከፍተኛ ትግል እያደረገ ነው። በስምምነቱ ታግዞ የተቋቋመው የአቶ ጌታቸው ረዳ ጊዜያዊ አስተዳደር እንደተጠበቀው አልተንቀሳቀሰም። በሚዲያ አውጥተህ ምዕራብ ትግራይ የት አለ? ከተለያዩ የፌዴራል ባለስልጣናት ጋር በተደጋጋሚ በሚጎበኙበት የጉብኝት ቦታ የተፈናቀሉ ሰዎች እንዳሉ ለመጠየቅም ያስፈራውታል። በአቶ ጌታቸው ረዳ አስተዳደር ሞት ሰምተው የማያውቁ ሰዎችን ቁጥር ለመቁጠር ተንቀሳቅሰናል ፖሊስ አለ ተብሏል። ነገር ግን እነሱን ለማየት እንግዶች እና ሰልፎች ሊኖሩ ይገባል። ምንም እንኳን ከዚያ ሊሆን ይችላል። በጊዜያዊ አስተዳደሩ የሚመራው ህዝብ መንግስታቸው ምን እየሰራ እንደሆነ አያውቅም። ጊዜያዊ አስተዳደሩ የፋይናንሻል ድጎማዎችን ካላከናወነው በላይ ያከናወነው ተግባር መሆኑ አያጠያይቅም እና አላግባብ ትግበራ ውሉን ወይም ጊዜያዊ መንግስትን ህልውና አደጋ ላይ የሚጥል ክስተት ነው። በእህል ስርቆት እርዳታ ከተቋረጠ በኋላ እንዲቋቋም የተገደደው አጣሪ ኮሚቴ ያቀረበው ሪፖርት ከፍተኛ ባለስልጣናትን ቢያሳይም የትግራይ ጊዜያዊ መንግስት ጥርሶች ገና አልበቀሉም። ጌታቸው ረዳ ስራውን መስራት አልቻልኩም አለፉ ክራለና ሁሉም ሰው በመጀመሪያዎቹ 2-3 ሳምንታት ውስጥ ወደ እሱ ይጎርፉ ነበር ብዬ ገምታሉ። በሌላ በኩል በህወሓት ጽሕፈት ቤት ኃላፊ አቶ ዓለም ገብረዋህድ የሚመራ ነገር ግን በህወሓት ሊቀመንበር የሚመራ ሐሳብ አለ። እዚህ ያለው ቡድን ምን ይፈልጋል? የተለያዩ ፍላጎቶች ቢኖሩም እዚህ ሁሉም ሰዎች የሚስማሙበት አንድ ነጥብ በፕሪቶሪያ ስምምነት ላይ ያላቸውን አቋም ነው። እዚህ ያለው ቡድን የፕሪቶሪያን ስምምነት መፈረም እንደ ሽንፈት በመቁጠር አንዳንድ የቡድኑ አባላት ወደ ጦር አዛዦች ሄደው ጦርነቱን ለመቀጠል ሲሞክሩ በትዕግስት ውሉን ያልተቀበልኩ በማስመሰል መግለጫ አውጥቷል። መሬት ላይ ያለውን ሁኔታ አመዛዝኖ ከመታጠፍ ይልቅ በቀጥታ ወደ ውድድሩ መግባትን መርጦ ለጊዜው ተቀብሎ ፕሪቶሪያ ያሉት ወደ ፕሪቶሪያ ከተመለሱ በኋላ ምንም ክርክር ባይኖራቸውም ዓለም ገብረዋህድና ጌታቸው አሰፋ እዚህ ጋር ጠንክረን ታግለዋል። ይህን ያህል ተቃውሞ አሳይቷል። ህወሓትና የትግራይ ህዝብ ዕድለኞች ከነበሩ የትግራይ ጽሕፈት ቤት የተለያዩ ምሁራንን በማሳተፍ ስትራቴጂዎችን የሚያካትት የፖሊሲ ጥናትና ምርምር ማዕከል መሆን ነበረበት ብዬ አምናለሁ። ኮሚንታንግ ፓርቲ በቻይና በነበረበት ወቅት የፈጸሟቸውን ስህተቶች ገምግሞ ራሱን እንደ የምርምር ማዕከል አድርጎ ይቆጥራል። ህወሓት ከኢትዮጵያ ተባሮ ትግራይ ላይ ቢሰፍር እንደ ኮሚኒስት ፓርቲ ስንት ተአምር ይሰራ ነበር። ልማቱ እንኳን ቀረና ቢሮው ሰፊ የጸጥታ ትንተና የዲፕሎማቲክ ጥናት ወይም ከአዲስ አበባ ከተመለሰ በኋላ ከአዲስ አበባ የሚመጡ ሱር ወይም መሰሪ ኮሚኒኬሽኖች ማዕከል መሆን ነበረበት። የትግራይ ህዝብ ወደፊት ከመሄድ ይልቅ ውድቀት እያጋጠመው ነው። ብዙ ማለት ይቻላል፣ ግን በአካል ካየሁትና ከሰማሁት የራሴን ምልከታ አስቀምጨዋለሁ። ዓለም ገብረዋህድን ከጦርነቱ በፊት በብዙ ሰው ሲያነሳ እሰማ ነበር። ቢሮ ውስጥ በትዕግስት ተቀምጧል። ሌላ ቦታ ልታገኙት አትችሉም። የፈለገውን ተግባር ለመፈጸም የሄደበት ርቀት በአንድ በኩል የሚያስመሰግን፣ በሌላ በኩል ደግሞ የሚያስፈራ ነው። ንግግር ኃይለኛ ነው። የዓለም እንቅስቃሴ ሁሌም በስልጣን ተጀምሮ በስልጣን እንደሚጠናቀቅ ደጋግሜ ሰምቻለሁ። ቢሮውን ወደ ግል እንዳዘዋወረው ወሬ ብሰማም ለመጀመሪያ ጊዜ በዓይኔ ያየሁት በየካቲት ወር ነበር። የወያኔ መግለጫ በቴርጌ በፖሊት ቢሮ ሲነበብ በአራቱ ላይ ብርቱ ቁጣ ተነስቶ ነበር። እንዴት ብቻውን መግለጫ ያወጣል? የሰላም ተልዕኮ መሆን ማለት ምን ማለት ነው ሲሉ ሁሉም ያብዳሉ። ሁሉም ሐሳቡን ተቀበሉ። ቀጥሎ የመጣው ነገር ከደብረጽዮን ጋር ስንት የማዕከላዊ ኮሚቴ አባላት እና ስንቶቹ ከኛ ጋር ነበሩ የሚለው ነው። አብዛኛዎቹ እኔ የምረዳው ከጓድ ዓለም ጋር ነበሩ። ዴቢን የመከልከል ሐሳብ የመጣበት ፍጥነት አስደንጋጭ ነው።
ያንን ኃይል በጉጉት የሚጠባበቅና ለራሱ የሚፈልግ ሰው ብቻ እንደዚህ በሚያስብ ፍጥነት እንዲህ እንደሚያስብ በውስጥ ያሰብኩ አልተሳሳትኩም እና በኋላ ላይ አጠቃላይ እንቅስቃሴው በስልጣን ተጀምሮ በስልጣን እንደሚጠናቀቅ ተገነዘብኩ። ይህን ተግባር አበላሽቶታል። የፕሬዝዳንቱ ስልጣን ከእጁ ሾልኳል። መቆጣጠር የማይችል ሌላ አካል እየተቋቋመ ነው። ሌላ አዲስ ትግል ተጀመረ። ጊዜያዊ አስተዳደር ሊቋቋም ነው ሲባል መስማት ፍጆታ ነው። ነገር ግን በእርጋታ ሲመለከቱት ሁሉም ነገር ለስልጣኑ ያለውን አመለካከትና ለግል ሕይወቱ ያለውን ስግብግብነት ያሳያል። ድራማው የጀመረው አብይ ደብረጽዮንን አልፈልግም ካለ በኋላ ነው እና እኔ የመረጠኝን የትግራይ ሕዝብ ማንም አያነሳውም፣ በዚህ ወንበር ላይ መስዋዕትነት እንዲከፍል እንጂ ማንም አያነሳም የሚሉ ንግግሮች ተካሂደዋል። እና ምን አይነት ጨለማ ቤት ነው የሚኖሩት ብላችሁ ጠይቃችሁ ሊቀመንበሩ ለመውጣት ቢሞክሩም በብዙ ልመና ተመለሱ እና ሴትየዋ ግን አክቲቪስቶቹ እንዳይወጡ ተናግረዋል። ሀብተጽዮን በፕሬዝዳንትነት ተሳስቶ ነበር የጀመረው። በልጅነት በሩጫው ውስጥ ያልነበረው ጌታቸው ረዳ እኔ ይሻለኛል ጌታቸው ቀርቦ አሸንፏል። ብዙ የታሰበበት ጉዳይ ቢመስልም አቶ ጌታቸው እሳቸውን ለፕሬዝዳንትነት የመሾም ዕቅድ እስከ ሻይ ሰዓት ድረስ አልነበራቸውም። እንደ አባይ ወልዱ ተመሳሳይ ሴራ ተጠልፎ መንግስትን ለመጠበቅ መረብ ተዘርግቶ በክልል በዞንና በወረዳ መዋቅር የመንግስትን ተግባር ሆን ብሎ ለማወክ አመቻች ቡድን ነው። አባይ ተሳክቶለት በደብረጽዮን ሞክሮ ብዙም ሳይቆይ ጦርነት ገጠመውና ተደናቀፈ። በጌታቸው ረዳ ላይ ብዙ ሰርታለች። ግምታዊ ስራ እግር እንዳይወርድ ተከለከለ። ብዙ የትግራይ አካባቢዎች ብትሄዱ መዋቅሩ ስራተናል እና ወዲህ ወረዳ የአብይ ኪስ ውስጥ የገቡ ከሃዲዎች ናቸው። ሽሬ ከሄድክ ጊዜያዊ መንግስት የሚባለውን አናውቅም ብለው የድሮውን የትግራይ መንግስት ማህተም ተጠቅመውበታል። ለዚህ ይመስለኛል እኮ ለዓለም ካድሬዎቹን ሰብስበው በንግራቸው እኮ የጊዜያዊ አፈር አስተዳደር ትግራይን እንዳይረግጥ አድርገናል ከያሉ ብዙ መቆየትም አላስፈለገም። ከ3 ሳምንታት በፊት በተደረገው የማዕከላዊ ኮሚቴ ስብሰባ እኮ ለዓለም ፕሪቶሪያ ስራውን ባለመሳካቱ ውሉ ሊቋረጥ ይገባል የሚል ሰነድ አቅርበው አስተዳደሩን በመተንተን እና ውሉ ያልፈጸሙትን ነጥቦች በመዘርዘር ጌታቸው ረዳ ፕሪቶሪያ መቀጠል አለባት፣ ነገር ግን ክፍተቶቹን ለመሙላት ጠንክረን መታገል። ስብሰባው ሌላ ቦታ ነው። የፕሪቶሪያ ውል ይቀጥል ወይስ ይቀደዳል በሚለው ጠንከር ያለ ክርክር ገብሬ ኢሮብ የሚባል ሰው የማዕከላዊ ኮሚቴውን ስብሰባ ለማደናቀፍ ቪኦኤ ቀርቦ ከቀናት ክርክር በኋላ ፕሪቶሪያ መፍረስ የለባትም ሲሉ አንዳንድ የማዕከላዊ ኮሚቴ አባላት ሳይቀር እጃቸውን አንስተዋል። ነገር ግን ስለ እነዚህ ማዕከላዊ ኮሚቴዎች በዓለም በኩል አንድ ነገር የምለው አለኝ። ለ3 ጊዜ ሙሉ ድጋፍ የሚያሳዩ ሰዎች ተሰልፈውበት ነበር። ያዘጋጀው ሰነድ ቢኖርም የስብሰባው ዋና ዓላማ መቀሌ ማንን ከየትኛው ወገን ማሰማራት እንዳለበት የተረዳው የማዕከላዊ ኮሚቴ አባል በውጥረት ያዙ አንሄድም መቀለ ከተማን እንደገና ለመልቀቅ በሚል አጀንዳ ያዘጋጀው ሰነድ ስለተሸነፍን እና ማዕከላዊ ኮሚቴው ታግሏልና የሰራዊቱ አዛዦች ሐሳባቸውን እንዲሰጡ ተጠይቀው በወቅቱ የሰጡት አስተያየት የሥራ አስፈጻሚው አባላትም ተደብድበዋል። ለሁለተኛ ጊዜ የማዕከላዊ ኮሚቴ አባላቶቹ በፕሪቶሪያ እንዳይፈርሙ እናንታገላለን፣ ምክንያቱም የራሳቸው ጉዳይ በዱላ ብቻ ነው የሚመስለው። ስለ ግሩራንዶ ሕዝብ ይልቅ ደብረጽዮን እና ጌታቸው ይቅርታ እንዲጠይቁ መደረጉን ከሰማን ከስብሰባው በኋላ የጋራ መግለጫ መስጠቱን ብዙዎች ያዩት ሐቅ ነው። ሜሞይር በአድሎ ይጽፋል ሲባል እስቃለው። እውነታው መሬት ላይ ቢኖራችሁ እንደኔ ትሆናላችሁ። ብዙ ምርጫ የለኝም። ፕሪቶሪያ ተበታተነች ወይ ፕሪቶሪያ ትቀራለች። ግን ከሁሉ የከፋውን አማራጭ እመርጣለሁ። ቢያንስ ዛሬ ጥይት ሳልሰማ አተኛለሁ። ማስታወሻ መዘክር ኦባዲ ዘሞ ለተከታተላችሁን እናመሰግናለን። ቻናላችንን ሰብስክራይብ በማድረግ ተጠቃሚ ይሁኑ። ሰላም።